ሄሎ ጋይስ ሰላም ናችሁ? እኔ እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም ልጅ ብዬ ነው የምጀምረው። ዛሬ አሌክስ ኦሎምፒክ የሚባለው ህንፃ 4ኛ ፎቅ ላይ እኔ ሆኜ ነው ይህን እየቀረስኩ ያለሁት ማለት ነው። ካልሰማችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የተባረከ ጊዜ ወደፊት ይስጠን። እኔም የተሻልኩ እንደሆን እዚህ ጋር ባለኝ አቅም እዚህ ጋር ዛሬ እንደዚህ ትንሽ ቢሆን ያየሁትን ማለት ነው። ትንሽ ቢሆን ያየሁትን እግዚአብሔር ነው የምላችሁ። ምንላችሁ መሰላችሁ? ስራ ብዙ ነው አራለም። ቆይ ልንገራችሁ መጀመሪያ እኔ ትውልዴ ጮሌ ነው ማለት ነው። ጮሌ ማለት አርሲ ጮሌ የሚባል አለ። ያው በሎኬሽን ወደፊት አሁን ታዩታላችሁ። መላችሁ መሰላችሁ። አሁን ዛሬ የመጣሁት ዛሬ አንድ ህልም ይዤ ነው። ግን ይሄ ቪዲዮዎች የሚወጡት ዛሬ አይደሉም። ግን ይሄ የእግዚአብሔርን ኃይል የሚያሳይ ሁለተኛ ምንም የሌለው ሰው እግዚአብሔርን ከያዘ ዋና እሱን ካመነው ዋና አንድ ግን ራሱን መተማመን ካለበት በህይወት ደረጃ ጥሩ ቦታ መድረስ እችላለሁ ብሎ እንዲያምን ይሄ ሁሉ በእግዚአብሔር ኃይል የለም የሚሆነው። ግን የራሳችሁ እምነት ያስፈልጋል ማለት ነው። እኔ እግዚአብሔር ነው የምላችሁ። ይህን ቪዲዮ አሁን ሰራላችሁ በጣም ኢሞሽናል ሆኛለሁ ማለት ነው። በሆነ ሰው በማካላችሁ ኤቢ ማርሻል በጣም ወደው ልጅ ነው። ፕላስ እሱን እያየው በጣም ሞቲቬት አደረገኝ እና ኤክስ ስናይፐር ደግሞ በጣም የበለጠ ማለት ነው። ማለት እንደ ሚሊዮነር እኮ ካሰብን ኤቢ ማርሻል ነው ይበልጠው። ገብቷችኋል? እሱን አልወደውም ማለት ሲያም በጣም ነው የምወደው። አስተሳሰብ መንገዱ ለእኛ ለወጣቶች ያለው ፓሽን ተነሳሽነት ማለት ነው። በቃ ምን ብዬ ልንገራችሁ፣ በጣም ደስ ይላል ማለት ነው እግዚአብሔርን እና ኤክስ ስናይፐር የሆነ የራሴ የሆነ መንገድ ማለት እንደዚህ የወደድኩበት መንገድ በቃ እኔ እንዲገባኝ ማለት ኤቢም በጣም ጎበዝ ነው። በጣም እኔ እንደውም ወደዚህ ወደ ፎሬክስ ትሬዲንግ እንድመጣ እንድፈልገው ያርገኝ ማለትም ድሪሜ ነው። በፊት ማላቀው በየማት 20 አመት ላይ ይመስለኛል። በቃ እንደዚህ አንዳንድ ጊዜ በጣም ትልቅ ቦታ የመድረስ ስሜት ሲሆን ይሰማኝ ነበር እና የሆኑ ኮምፒውተሮች ደርድሬ ግን ምን እንደማደርግ አላቅም ነበረ። ገብቷቸዋል ፋሚሊ እና ይህንን ስላችሁ ማለት ነው ዛሬ የመጀመሪያ ትንሽ ከዚህ በፊት የሆነች አንድ ሊጋ ስንት እንደሆነ እንጃ ነበረች የሆነ ሀሳቤ የነበረ ጊዜ ላይ ማለት ነው። አሁን ግን ምንም አልነበረኝም። የሰው ቤት ነበረ የምሰራው። ለብዙ አመት ብዙ ነገር ተሰቃይቻለሁ። ለብዙ አመት ሰው አይረዳኝም ማለት ነው። ገብቷቸዋል? ሰው ደግሞ ተረዳቸው አልተረዳቸው እሱ ዶንት ጊቭ ሺት ግን ዋናው ነጥብ የምልላችሁ ፈልጌ መሰላችሁ በህይወታችሁ መለወጥ ከፈለጋችሁ ብዙ አይነት ችግር ያጋጥማል በህይወት ግን እችላለሁ ነገ ማስተካከል እችላለሁ ካላችሁ የማይስተካከል ነገር የለም። ብዙ ችግር፣ ብዙ መፈጥፈጥ፣ ብዙ መውደቅ፣ ብዙ መነሳት በቃ ብዙ ህይወታችሁ ጣውረድ እንደሆነ ይታወቃል። እሱ የላይፍ አንድ አካል ነው በሚገርማችሁ ሁኔታ። በቃ እንደዛ ነው ማለት የትኛውም ስኬታማ እንደምታዩት በቃ ላይታች ይላል። ማርያምን የምሬ ነው እና ማዘክራ ኪዳነ ምሕረት ይመስገን፣ የፈጠረኝ አምላክ ይመስገን። ዋናው ይህ ሀሳብ እንዲኖረኝ ይህ አስተሳሰብ እንዲኖረኝ ያለ ምክንያት በጣም ሚሊዮነር መሆን እፈልጋለሁ እና ለእናንተ ማስተማሪያ መሆን እፈልጋለሁ። ይሄን ስላችሁ አሁን ምን ታውቃለህ ስለ ፎሬክስ ትሬዲንግ በዚህ ታይም ብላችሁ ከጠየቃችሁ በዚህ ቪዲዮ አሁን እንዲህ እየቀረጽኩላችሁ እንደ ምስክር እንዲሆን ማለት ነው እና
ፓሽኑ ብቻ ነው የለኝ፣ እውቀቱ የለኝም። ግን ማለት ነው ይህ ወጣትነት የሚባል በጣም ብዙ አይነት አብሶ የኔ ጓደኞች ምናምን አብዛኞቹ ማለት ነው በጣም የሆነ አላ ሴት አይነት ሙድ ነው። በቃ ሁሉም የሚያራምደው በቃ የአራዳ ልጅ ነኝ ብሎ የሚያስበው በቃ ፓፍ ነኝ ብሎ የሚያስበው ምናምን ጨላ ይዞ ምናምን ይገኘት ምናምን አይነት ምናምን እሳቤ የላቸውም ጭራሽ ማለት ሰውን እንኳን ሞቲቬት አያደርጉም። በቃ ሞቲቬት የሚያደርጉት በቃ ኢንስፓየር የሚያደርጉት ስለ ቸከስ ነው። በቃ ሆነ ቸከስ እንደዚህ ነች ምናምን ገብተዋል። ይህንን ቪዲዮ ወደፊት እንዲቀመጥ ስለምፈልግ ነው። እና ይሄ ምን አይነት ስልክ መሰላችሁ? ሳምሰንግ ግዳስ ነው። የእውነቴን ነው የምላችሁ፣ ምንም ሳክስ የሌለው እውነቱን ነው ነገራችሁ። ሰርቨር ያለ ስልክ ነው ብታዩት፣ ግን እንዲሁ ይጠቅማል ብዬ ነው ለምስክር እንዲሆን። ዋናው ልላችሁ የፈለጋችሁ ነገ ስልክ ቀይራለሁ። ነገ እሑድ ነው ለነገሩ፣ አልችልም። ሰኞ ስልክ ቀይራለሁ፣ ፒሲ ገዛለሁ። ፒሲ ገዝቼ ከዛ ወደ ጮሌ ይመለሳለሁ። አንዳንድ ነገሮች አስታኪ ምናምን ያው በራሴ መንገድ ለማንም ሳልናገር አምራን ወይ ነው ምለው። ኪፓፕ ፑሽ ያው ህግ ነው በህይወት ብዙ መሰባበር አለ፣ ግን ካለፈው መሰባበር አይበልጥም። አሁን ወደፊት የምራመደው አረማመድ ማለት ነው። ኤኒዌይስ ምን ልላችሁ መሰላችሁ፣ በርቱ ነው የምላችሁ። በፎሬክስ ትሬኒንግ ይደረሳል፣ ይኮናል። ዋናው ምንድን ነው? እግዚአብሔር የሚያዝ ነው። ሁለተኛ መማር ነው እና ሪስክ ማናጅመንት፣ ስቶፕ ሉዝ፣ ሁሉን ነገር ስነግራችሁ ብሬኪንግ አውት፣ ሃይር ሃይ፣ ሃይር ሎው፣ ሎው ሃይ፣ ሎር ሎው፣ ታርጌት፣ ሪስክ ማናጅመንት እና ስቲክ ካንዴል የሚባሉት ምናምን ናቸው ማለት ነው። እና ዲስፕሊን ምናምን ይበልጥ አም ለርኒንግ ወይ ሌርኒንግ የበለጠ ጊዜን ከሆነ እግዚአብሔርን ህይወቴ ላይ ሙሉ መንገድ ላይ ያስቀምጨዋለሁ። በህይወቴ ባይሙሪ ሁሉ ነገር እንዲገባኝም ሌላ ቆሻሻ መንገድ እግዚአብሔር ከህይወቴ እንዲያስወግድልኝ የእናንተንም እንዲያስወግድላችሁ ጸልዩ፣ ትጉ። እግዚአብሔርን ከያዛችሁ ማን ባሸንፋላችሁ። እና ሰኞ እንደዛ አደርጋለሁ። እግዚአብሔር ይጨመርበት። እና መውደቅ መነሳት ያለ ነው። በደንብ እንበርታ ነው ብላችሁ ጋይስ። እና ዛሬ ቴንሽን ልጨምርላችሁ 30 ሰኮንድ። ዛሬ ምን ነበር የት ነበርኩ ያልኳችሁ? መብራት ኃይል አሌክስ ኦሎምፒክ የሚለው ህንፃ ላይ ነኝ ያለሁት፣ ቢልዲንግ ላይ ማለት ነው። እና በጣም ያለፈው ሳምንት ምናምን አይነት በጣም በህይወት ችግር ውስጥ ነበርኩ። ትንሽ ፕሮፊት ማለት በዚያም በሌሎች ነገሮች አገኘው እና እሱ ነገር ለመጠቀም ስልክ ለመግዛት እና ፒሲ ለመግዛት ከዛ በኋላ ደግሞ በዴሞ ትንሽ ለሞክራለሁ እና እነዚህ ደግሞ ቡኮቹን ትሬዲንግ ቡኮቹን እገዛለሁ እና ፕሪንት አስደርጋለሁ ምናምን የራሴ ክላስ መፍጠር ሞክራለሁ እዛ ጮሌ። ከዛ ኤክስ ስናይፐር በትንሹ እንዲገባ ባደረገኝ መንገድ ነው የምነግራችሁ። ማለት የእናንተ መንገድ እናንተ ታውቃላችሁ፣ ትመርጡታላችሁ፣ ገብቷቸዋል። እና በርቱ ነው የምላችሁ። እና እዛ ቢልዲንግ ላይ ነኝ። ይኸው እይታው እዩት እስቲ። አሁን ያለሁበት ውስጥ የኔ እንትኖች አያችሁት እንዴት እንደሚያምር። ግን ስልኳ ሳምሰንግ ዳስ ነች፣ ብዙም አያምርም እንደውም በዚህ ማለት ነው። ይሄ ስሜት እንዴት እንደሚሰጥ ብታዩ ማለት ነው። በጣም ነው ደስ የሚያለኝ ማለት ነው። እንደዚህ አይነት ቢልዲንግ ላይ ራሱ ወጥቼ አላቅም፣ ግን እንዳልወጣ አይደለም ማስመስለው። በጣም ሪያክቲቭ ብታዩት ምናምን እንደዚህ አይደለም። በጣም ኮንፊደንስ ነኝ እንደማደርገው ሁሌ እንደዚህ የተሻለ ህይወት የራሴ የምለው ገብቷቸው እንደዚህ አይነት ህንጻ ሳይሆን በቃ የተሻለ ቦታ ሄጄ ፋሚሊን እና ብዙ ሰው በእግዚአብሔር ኃይል እኔ ሁሉ የነዛን ሁሉ የምሰራቸውን ስራ እግዚአብሔር ከኔ ፊት ቀድሞ እንዳስተካክላቸው ያገዘኝ፣ ፕላስ ደግሞ የኔ ክብር እሱ እግዚአብሔር ይውሰደው። ከዚህ ቪዲዮ ጀምሮ ነው የምነግራችሁ እስከምጨረሻው ጥግ እስከምድረስ ድረስ እታገላለሁ። አም ሰክሰስፉል ያንግ ቦይ ኔጋ
ብዬ ራሴን ደምድሜዋለሁ ነው ብላችሁ ጥርጣሬ ራሱ አላስገባው። ብዙ ችግር ያጋጥመኛል። አይ ኖ ዛት ባት አም ኪፕ አፕ ፑሽ ማን እግዚአብሔር አለኝ አብሮም ምንም ከበዛ ገንዘብ ነው በጣም የምችለው ማለት ነው። ብዙ ነገር እማራለሁ። ስለዚህ ገንዘብ አይደለም ዋና ፕሮፊት አሁን ለማድረግ የሚሄደው ማለት ነገሮቹ እንዳለ ለመማር ነው ማለት ነው። እና ይሄን እላችኋለሁ። አመሰግናለሁ። ወዳችኋለሁ። ይመቻችሁ። በርቱ። እግዚአብሔር ከእናንተ ጋር ይሁን፣ ከኔ ጋር ይሁን። ይመቻችሁ። ወደፊት